ተመልሰናል አድማጮቻችንና ተመልካቾቻችን ፌደራሊስት ፐልስ አዲስ ቻናል ነው ላይክ ሼር ሰብስክራይብ ማድረግ አትርሱ ስለዚህ ወደ ዋናው ርዕሰ ጉዳይ እስኪ እንለፍ ይሄ ርዕሰ ጉዳይ እንግዲህ በጣም ወሳኝነት እንዳለው እንደ ማሳያም ሆኖ ያ አገሪቷ ተቃዋሚ ኃይሎች የሚያደርጉት ፖለቲካዊ ትብብሮችን የሚጠቅም ነገር ነው ብዬ ስላሰብኩ በዚህ ላይ እንድንነጋገር ነው ይዤ የቀረብኩት እንግዲህ ሁላችሁም እንደምታስታውሱት ለረጅም ጊዜ ፋኖና ኦኤልኤ በአንድ በኩል ትብብር ቢፈጥሩ የሚል ምኞት እና ምክር በተደጋጋሚ ሲቀርብ ነበር ለረጅም ጊዜ ሁለተኛ ጥሪ የሚያደርጉ ፖለቲካዊ ኃይሎችም ተፈጥረው ነበር በብዙ ሁኔታ በሚዲያ ላይ ኤሊቶችም ከአማራም ከኦሮሚያም በኩል ሲያወሩ ጥሪ ሲደረግ ነበር እና ይሄ ጥሪ ተከትሎ ብዙ ሰዎች ተስፋ እየተሰማቸው ማበረታቻም እየሰጡ ያበረታቱ እንደመጡ የሚታወቅ ነው ነገር ግን ከኦኤልኤ እና ከፋኖ በኩል በተጨባጭ ይህ ነው የሚባል መግለጫም አልወጣም እርምጃ ወስደናል የሚል ነገርም አልታየም በዚህ የትብብር ጉዳይ ላይ ማለት ነው እኔ እስከማውቀው ድረስ ፋኖም መግለጫ አላወጣም ኦኤልኤም መግለጫ አላወጣም ለዚህ ነው በርግጥ ትብብር ፈጥረዋል ወይ ብለን ጠይቀን መልስ ማግኘት ያለብን ለዚህ ጉዳይ ነው እና ለምን ይሄ ነገር እንደሚያስፈልግ በኋላ ላይ እናገራለሁ አሁን ግን እንደ መንደርደሪያ እንዲሆነን ይሄ ነገር ከኦኤልኤ እና ከፋኖ ካልተሰማ መጀመሪያ ከየት ተሰማ የሚለውን ነገር እናገራለሁ እንግዲህ እነሱ ካልተናገሩት ወይ ደግሞ ትብብር ፈጥረናል ብለው መግለጫ ካላወጡ ትብብር ፈጥረዋል ብለን መናገር አንችልም ወይ ደግሞ ይሄ ትብብር ወጥቷል ተደርጓል አዎ ተፈጽሟል ብለን ማውራት አንችልም ነገር ግን ባለፈው ሳምንት አንድ ፕሮግራም ሳቀርብላችሁ ይሄንን ርዕሰ ጉዳይ ተመልሰን እንደምናየውና ለብቻ እንደምንነጋገርበት ቃል ገብቼላችሁ ነበር በዚሁ መሰረት ይዤ መጥቻለሁ እና ከየት ተሰማ ይሄ ነገር ማርቲን ፕሎት የሚባል ጋዜጠኛና ምሁርም ነው ለረጅም ጊዜ የአፍሪካ ቀንድን ያጠናና በአፍሪካ ቀንድ ላይ ዘገባ የሚሰራ አሁንም ደግሞ በተከታታይ በኤክስ ላይ ወይ ደግሞ የበፊቱ ትዊተር ላይ ዘገባን የሚሰራ ሰው ነው ብዙ ተከታዮች ያሉት ሰው ነው ከኢትዮጵያ ውስጥም ከኢትዮጵያ ውጭም ምንጮች ይኖሩታል የሚል ግምት አለ እንግዲህ ባለፈው ሳምንት ቀጠናዊና አካባቢያዊ የሆኑ ጦርነቶችን በተመለከተ ትብብሮችን በተመለከተ የትብብር ለውጦችን በተመለከተ ፕሮግራም ሰርተን ነበር ታስታውሳላችሁ አሁን ግን የኦኤልኤን እና የፋኖን ብቻ ከዚህ ውስጥ ነጥለን አውጥተን ጥያቄ ጠይቀን መልስ ለማግኘት ነው ይሄንን ነገር የምናደርገው ማለት ነው በርግጥ ተደርጓል ወይ አሁን እንግዲህ ማርቲን ፕሎት እየነገረን ያለው ሁለት ብሎኮች ተፈጥረዋል ነው በዚህ ሰዓት አንደኛው ብሎክ ፋኖ ቲፒኤልኤፍ ወይ ደግሞ ህወሓት ኦኤልኤ የኦሮሞ ነጻነት ሰራዊት ኤርትራ እና የአልቡርሃን ሱዳን እነኚህ በአንድ ወገን ተሰልፈዋል ከዛም አልፎ በሳውዲ በተርኪ በግብጽ በሶማሊያ በጅቡቲ እንዳውም በሌሎች አገሮች ይደገፋሉ ይላል እነኚህ ቡድኖች አልተረጋገጠም ነው እንግዲህ የሚለው እሱ አልተረጋገጠም ነው ነገር ግን አምጥቷል ወሬ አድርጎ አምጥቷል ሁለተኛው ብሎክ አብይና የአርኤስኤፍ ነው እና ከዛ ውጪ ደግሞ ያው ዩናይትድ አረብ ኤሚሬት እስራኤል እና ሶማሊላንድ በደጋፊነት እዚህ ውስጥ ቆመዋል እንግዲህ ወሬ ነጋሪው
ይሄንን ወሬ ያመጣው ማርቲን ፕሎት ነው ልላችሁ። እሱ ነው የተናገረው። እንግዲህ በአንድ ይሄ ትንሽ ወሬ አይደለም፣ ትልቅ የሆነ ወሬ ነው። እዚህ ላይ አንደኛ ድርጅቶቹ ይሄ ትልቅ የሆነ ወሬ ሲወጣ አይ እኛ ይሄ አይመለከተንም ብለው መልስ አልሰጡ። አይመለከተንም አላደረግነውም ብለው አልተናገሩ። አንድ ብሎ ሁለተኛ አድርገናልም አላሉ። ስለዚህ ከኦሮሞ ነጻነት ሰራዊትም ከፋኖም ምንም መግለጫ አልተሰማም በዚህ ጉዳይ ላይ። ይሄንን የሚያደርጉት ለምንድን ነው ካላችሁ እነሱ ለመናገር ፍቃደኝነት ካላቸው ከነሱ እንሰማለን። ግን እኔ የማየው ነገር ፖለቲካል አምቢጊቲ የሚል ነገር አለ። የፖለቲካ አሻሚነት፣ አሻሚ የሆኑ አቋሞችን በመያዝ አድርገሃል እንዳይባል ምንም ነገር አላለም፣ አላደረክም እንዳይባል ሰው አድርገሃል እያለው ነው። ያውም በዚህ በእንግሊዝኛ ተጽፎ ከኢትዮጵያ ውጪም ሰው በሚያነበው መልኩ ማለት ነው ተደርጓል። ስለዚህ አምቢጊቲ በመፍጠር ከዚያም ከዚህም የፖለቲካ ጥቅም የሚገኝበት መንገድ ነው ይሄ አሻሚነትን የመፍጠር ነገር። ነገር ግን አሻሚ ነገሮች በተለይ በአሁኑ ጊዜ አሁን አገሪቷ ባለችበት ሁኔታ እኔ ብዙ ጠቀሜታ አለው ብዬ አላስብም። ብዙ ጠቀሜታ አለው ብዬ አላስብም። ይሄ የፖለቲካ አሻሚነት ያለውን አቋም መያዝ ፖለቲከኞች ይጠቅመናል ብለው አስበው ተመካክረውበት እንደሚያደርጉ ገምታለሁ። ከነሱ ምንም ነገር የሰማሁት ነገር የለም። እነሱም አቋም መግለጫ አልወሰዱም። ነገር ግን ዝም ማለታቸው አሻሚነቱን ፈልገውታል ማለት ነው። ቢያንስ የኔ መረዳት እንደዚህ ነው። አሻሚነቱን ፈልገውታል። ለምን አሻሚነቱን እንደሚፈልጉት በኋላ አንስቼ ነው አወራለሁ። እኔ ማንም ከኦኤልኤም ከፋኖም ማንም የነገረኝ ነገር የለም። ይህንም በተመለከተ ምንም ከነሱ የሚመጣ መረጃ የለም። ነገር ግን በአደባባይ የተሰሙ ነገሮች ላይ ተመስርተን ስንመለከት ይሄ አሻሚነት ይጠቅመናል ብለው አቋም ይዘው ዝም እንዳሉ የሚታይ ነገር ነው ለማለት ነው። አንድ ሁለተኛ የነሱ ዝምታ የሌሎቹን ዝምታ ስትመለከቱ የነሱ ዝምታ እንዳው ምንም ነገር አይገርምም። ሚዲያዎች ይሄንን አንስተው አያወሩትም። ይሄ ነገር ሲነሳ እኔ ይሄ ነው የሚባል በአማርኛም በአፋን ኦሮሞም የሚያወሩ ሚዲያዎች ይህ ነው የሚባል ምክክር ሲከፍቱ ጥያቄ ሲጠይቁ አላየውም። ምሁራንም በዚህ ላይ ሲነጋገሩ አላየውም። በሚዲያም በሌላ ፕላትፎርምም በጽሁፍም ቢሆን ሲነጋገሩ አላየውም። ወይ ደግሞ ሐሳባቸውን አቋማቸውን ሲገልጹ ጥቅም አለው ጥቅም የለውም፣ ተደርጓል አልተደረገም፣ ለምን ተደረገ እንዴት ተደረገ ብለው ሲጠይቁ ነው ያላየውም። ይሄ ነገር እንደኔ እይታ ከጥቅሙ ጉዳቱ የሚያመዝን ነው ባይነኝ። ይሄ በዝምታ የተሞላ ተደርጓል እንዳይባል ምንም ነገር የለም፣ አልተደረገም እንዳይባል እንዲወራ ተደርጓል። ቢያንስ ሰው እንዲህ አይነት የሚወራው ነገር ለካ እውነት ነው እንዴ ብሎ ሰምቶ ወደ ቤቱ ይዞ ገብቷል። ሚዲያዎች ለምን ዝም አሉ? ምሁራን ለምን ዝም አሉ? የሚዲያዎችና የምሁራንን ዝምታ ስንመለከት የፓርቲዎቹ ወይ ደግሞ የታጣቂዎቹ ዝምታ ብዙም አይገርምም፣ ምክንያቱም የፖለቲካ ፓርቲዎች ስለሆኑ ማለት ነው። ነገር ግን ይሄ ዝምታ ከጥቅሙ ጉዳቱ ያመዝናል ብያቸዋለሁ። በተለይ ኦኤልኤን እና ፋኖን በተመለከተ ብዙ አሻሚ ጉዳዮች በእነኚህ ኃይሎች መካከል ሊኖሩ ስለሚችሉ ከዚህ በፊትም ብዙ አሻሚ ነገሮች ተፈጥረው ስለሚታወቁ በዝምታ የሚታለፍ እንደዚሁ በቃ
ትብብር ይኖራል ወይ ደግሞ ተደርጓል ተብሎ በዝምታ የሚደረግ ነገር አይጠቅምም ባይነኝ ነኝ። ስለዚህ ተደርጓል ወይ ብለን ጠይቀን መረጃ በሌለበት የራሳችንን ትንታኔ ሰጥተን እነሱ ስህተት ነው ካሉ ወጥተው እንዲናገሩ እነሱን ደግሞ ሰምተን ሐሳባችንን እንድንሰጥ በር መክፈት አለብን ባይነኝ ነኝ። ስለዚህ እነኚህ ሁሉ ኃይሎች የአገር ውስጥና የአገር ውጪ ቀጠናዊ ሁኔታዎችን የሚመለከቱ ትላልቅ የሆኑ አክተሮች ሁሉ ሳይቀሩ ይሄ ትብብር ተፈጥሯል። ህዋት፣ ኦኤልኤ ወይ ደግሞ የኦሮሞ ነጻነት ሰራዊት፣ ፋኖ፣ የአልቡርሃን መንግስት በአንድ በኩል ተሰልፈዋል ሲባል እንግዲህ ይሁንልን ብለን እንደዚሁ በዝምታ የሚታለፍ ነገር አለ። ምክንያቱም የአገሪቷን የአሁኑ ብቻ ሳይሆን የአገሪቷን የወደፊቱንም ጉዳይ የሚመለከት ነገር ስለሆነ ማለት ነው። ይሄ ነገር መነጋገሩ አስፈላጊነቱ ምን ላይ ነው የሚለውን እጨምርላችኋለሁ። እንግዲህ አስፈላጊ ስለሆነ ነው የምንነጋገርበት። ነገር ግን አስፈላጊነቱ ምንድን ነው? አሁን ሆኗል ወይ ብለን ስንጠይቅ ሆኗል ወይ አልሆነም የሚለውን መልስ ብቻ ለማግኘት አይደለም። ዋናው ነገር እሱ ነው። ሆኗል ወይም አልሆነም የሚለውን መልስ ማግኘት ነው ዋናው ነገር። ነገር ግን ሆኗል ወይስ አልሆነም ብለን መነጋገራችን ደግሞ ራሱ በራሱ ጥቅሙ ምንድን ነው የሚለውንም ደግሞ መመልከት አለብን። መጀመሪያ አስቀድመን ማየት አለብን። አንደኛ ይሄ ጉዳይ ቢመከርበት፣ ክርክር ቢደረግበት ጠቃሚ ነው፣ ይጠቅማል። እንደዚሁ በሩቁ እንደዚሁ በደፈናው ትብብር ተደርጓል፣ ቢተባበሩ አብይን ይዋጋሉ፣ አቅማቸው ይጎለብታል፣ ፖለቲካዊም ወታደራዊ አቅማቸው ይጎለብታል የሚል አሰምሽን ብቻውን በቂ አይደለም ባይነኝ ነኝ። ስለዚህ የተመከረበትና ክርክር የተደረገበት ጉዳይ ሁል ጊዜ ይጠቅማል። አሁን ብልጽግና ሰምቶ ሰው ምን እንደሚል አውቃለሁ። ብልጽግና ሰምቶ ይጠቀምበታል። ለምን ይሄንን መናገር ያስፈልጋል? በደንብ እንናገራለን፣ ጠቃሚ ስለሆነ። በደፈና የሚደረጉ ነገሮች በፍጹም ለህዝብና ለአገር ጠቃሚ አይሆኑም። ፖለቲከኞቹ ቅድም እንደነገርኳችሁ ፖለቲካል አምቢጊቲውን ይፈልጋሉ፣ አሻሚነቱን ይፈልጋሉ። የህዝብና የአገርን ጉዳይ ስትመለከቱ ግን ይሄ አምቢጊቲ ሁል ጊዜ ጥቅም የለውም፣ እንዲያውም ጉዳቱ ነው የሚያመዝነው። የተመከረበትና ክርክር የተደረገበት ጉዳይ በውስጥም በውጪ ምንድን ነው? በውስጥና በውጪ ማለት ለምሳሌ በኦኤልኤ ውስጥ እና በፋኖ ውስጥ ከዛም አልፎ ደግሞ የኦሮሞ ፖለቲካ ኮሚኒቲ ውስጥ፣ የአማራ ፖለቲካ ኮሚኒቲ ውስጥ ክርክር የተደረገበት ነገር፣ ምክክር የተደረገበት ነገር በውስጥና በሁለቱ ኃይሎች መካከል ክርክር ሲደረግ፣ ጤነኛ የሆነ ክርክር ሲደረግ፣ ምክክር ሲደረግ ይጠቅማል፣ ነገሮችን ያጠራል። በተገላቢጦሹ ክርክር ሳይደረግ ሲቀር ታፍኖ የቀረ ጉዳይ የድብብቆሽ ጉዳይን ያበዛል። የኢትዮጵያ ፖለቲካ በድብብቆሽ የተሞላ በአደጋ የተሞላ ነው ሁል ጊዜ። በቅርብ ጊዜ ማየታቸዋል። በኋላ ምሳሌዎችን እያነሳው አወራለሁ። በቅርብ ጊዜ ማየታቸዋል። በድብብቆሽ የሚደረግ ነገር ነው አሁን አገራችን ውስጥ ያለውን አደጋ የፈጠረው። በኋላ ምሳሌ ወስጄ አወራለሁ። በድብቅ የሚደረጉ ጉድኝት፣ በሆይ ሆይ በጭብጨባና ዝም ብሎ እንደዚህ በጩኸት የሚደረግ እነ እከሌና እነ እከሌ ስለተባበሩ እንደግፋቸው
ምክንያቱም እነ እከሌን ያሸንፉልናል ወይ ደግሞ እከሌ የሚባል መንግስትን ያሸንፍልናል በሚል የተደረገ የድብቅ ጉድኝት አገሪቷን ለአደጋ አጋልጧል። ህዝባችንን ለአደጋ አጋልጧል። ምሁራን ዝም ማለታቸው፣ ሚዲያዎች ዝም ማለታቸው፣ ጥያቄ ሳይጠይቁ መቅረታቸው አደጋ ፈጥሯል። ዛሬ አገሪቷ ያለችበትን አደጋ ፈጥሯል። ምክንያቱም ክርክር አልተደረገበትም፣ ምክክር አልተደረገበትም፣ ምንድነው የሚጠቅመን የሚባል ነገር አልተደረገም። በድብብቆሽ ነው። በሁለተኛ ደረጃ በእውቀትና በእውነት ላይ የተመሰረተ ሰፊ ትብብር እንዲፈጠር ለማበረታታትም ጭምር ይህንን ነገር መናገር ያስፈልጋል። እኔ በበኩሌ ከዚህ በፊት በተደጋጋሚ ተናግሬያለሁ። አሁን ማርቲን ፕሎት ሊስት እንዳደረገው እንደዚህ ሰፋ ያለ ትብብርም በጣም ወሳኝ ነው ብዬ አምናለሁ። በተለይ ይሄ አረመኔ ሰውዬ አገሪቷን ይዞ ጨምድዶ ባለበት ሰዓት በጣም ወሳኝ ነው ብዬ አምናለሁ። በፋኖ እና በኦኤልኤ ደረጃም ወሳኝ ነው ብዬ ነው የማምነው። እንደ ተቡ መታየት የለበትም። ነገር ግን በድብብቆሽ አይደለም፣ ታፍኖ አይደለም፣ በጀርባ ስለተደረገ ብቻ በቃ አንጠይቅም፣ ከጠይቅን ጉዳት ያመጣል በሚል ግምት አይደለም። እንደዚህ አለ። እሱ አይጠቅምም። ከዚህ በፊት እየተደረገው ጉዳት አምጥቷል። አሁንም የሚደረገው እንደዚህ በድብብቆሽ የሚደረግ ከሆነ ጉዳትን የሚያመጣ ነው። ስለዚህ ትብብር የሚደረግ ከሆነ አንደኛ በእውቀት ላይ የተመሰረተ፣ ሁለተኛ በእውነት ላይ የተመሰረተ። በዚህ ጉዳይ እውነት ስላችሁ ፖለቲካ ውስጥ እውነት ብዙ ነው ማለት አይደለም። ነገር ግን ስትተባበር በዚህና በዚህ ጉዳዮች ላይ እተባበራለሁ፣ በዚህ ጉዳዮች ላይ ደግሞ አልተባበርህም የሚል ነገር መኖር አለበት። አሁን እነኚህ ሁለቱ ኃይሎች ለምንድን ነው ይህንን ከመናገር የሚሸሹት ብትሉኝ፣ ሁለታቸውም የራሳቸውን ኮንስቲቱንሲ ይፈራሉ። ማስደንገጥ አይፈልጉም። የኔ ግምት ነው። እንዴት አደርጋለህ ተብለው እንዲጠየቁ አይፈልጉም። ከዚህ ኃይል ጋር ለምን ትብብር ትፈጥራለህ ተብለው እንዲጠየቁ የሚፈልጉ አይመስልኝም። ቢፈልጉማ ይናገራሉ፣ መግለጫ ያወጣሉ። እዚህ ውስጥ እነሱ የማይናገሩት ችግር ስላለው ነው እያልኩ አይደለም። ፖለቲካል አምቢጊቲውን ተጠቅመው ለማለፍ ነው። አንድ ይሄ ነው። ሶስተኛ፣ በአገሪቷ ውስጥ በሁሉም ኃይሎች ውስጥ በአገሪቷ የፖለቲካ ባህል ውስጥ የጎደለ እና ሁሉ ጊዜ ለአደጋ የሚጋብዝ አንድ ፖለቲካዊ ባህል አለ። ይሄ ክርክርና ምክንያታዊነት ላይ የተመሰረተን ትብብር፣ የሐሳብ መንሸራሸርን መፍራት፣ መሸሽ፣ እንደዚህ አይነት የፖለቲካ ባህል አለ። ምክንያቱም የሀገሪቷ የፖለቲካ ባህል ውስጥ የሞላው መነጋገር፣ መከራከር ሳይሆን ደባ፣ ከጀርባ ደባ መስራት፣ ከጀርባ መተባበር ነው። ይህንን ስላችሁ ሌሎች ሀገሮች ውስጥ ይሄ አይደረግም ማለት አይደለም። በተለየ ሁኔታ የእኛን ሀገር እያወራን ስለሆነ ነው። ሌሎችም ሀገሮች ውስጥ ይደረጋል። ግን አሁን አንደኛ የእኛን ሀገር በተለየ እያወራን ነው። ሁለተኛ ኢትዮጵያ ውስጥ እንደዚህ አይነት ክርክር አለመኖሩ ሁል ጊዜ ቫዮለንስን ይፈጥራል፣ አደጋ ይፈጥራል። ሁል ጊዜ የጉልበት ጉዳይ ቶሎ ብሎ ወደ ጉልበት የመለወጥ ነገርን ይጋብዛል። ስለዚህ በምክክር ክርክርና ምክንያታዊ ውድድር ላይ የተመሰረተ የፖለቲካ ባህል እንዲወለድ ከፈለግን እንደዚህ አይነት ጥያቄዎችን መጠየቅ አለብን፣ ሐሳብ መስጠትም አለብን።
በክርክር በምክክርና ምክንያታዊነት ላይ የተመሰረተ ውድድር ነው ያልኩት። እንደዚህ አይነት ፖለቲካ ባህል እንዲወለድ ከፈለግን የለንም እያልኩ ነው። እንዲወለድ ከፈለግን መናገር አለብን፣ ሐሳብ መስጠት አለብን፣ ጥያቄ መጠየቅ አለብን። ስለዚህ ለምን ያስፈልጋል ካላችሁ ለነኚህ ጉዳዮች ነው የሚያስፈልገው። ስለዚህ የምትደናገጡ ሰዎች ካላችሁ ይሄ ለምን ይጠየቃል ያለውን እጅ ለእጅ የመያያዝ ነገርን ሊሸረሽር ይችላል ወይ ደግሞ ሊረብሽም ይችላል ፖቴንሻል አለው ካላችሁ እኔ መናገሬ ብቻ አላልኩም። ሌሎች እንዲናገሩ መጋበዙ ወይ ደግሞ ጥያቄ እንዲጠይቁ ማበረታታቱ እንደዚህ አይነት ችግር ይፈጥራል ብላችሁ የምታምኑ ሰዎች ካላችሁ ውጤቱ የተቃራኒው ባይ ነኝ። እንዳው ያበረታታል፣ ጥሩ ነው መጠየቅ። አሁን ጠለቅ ብዬ አንዳንድ ጉዳዮችን እያነሳው ሲሄድ ጠቀሜታውን እያጎላው እየተናገርኩ ነው የምመጣው። አሁን እንግዲህ ትብብሩ ተወልዷል ወይስ አልተወለደም? ዋናው ጥያቄ እሱ ነው ከሙዚቃ ሽግግር በኋላ